ሰው ውጫዊ ነገርን ያያል። ሰው አለባበስን ያያል። በአለባበሱ ሰውን ያከብራል፣ ሰውን ይመዝናል፣ ስፍራ ይሰጣል። የሰው እይታ ውጫዊ ነው። ከባድ ፈተና ወድቆበት ከዙፋኑ ወርዶ ማቅ ለብሶ በውድቀቱ አዝኖ እያለቀሰ የጸለየው ጸሎት ነው። አንተ በምትጠይቀን መንገድ አላመለክንህም። ስለዚህ ንጹሕ ልብን ፍጠርልኝ። ማረኝ ማረኝ በመኪያዬ አርጅቻለሁና ኃጢአት በዝኩዬ ኃጢአት በዝኩዬ። ልበ ንጹሐ ፍጥር ሊተ እግዚኦ። አቤቱ ንጹሕ ልብን ፍጠርልኝ። መንፈሰ ርቱዐ ሐድስ ውስተ ከርሴ። የቀናውንም መንፈስ በውስጤ አድስ። እትግድፈኒ እምቅድመ ገጽከ፣ ከፊትህም አትጣለኝ። መዝሙረ ዳዊት መዝሙር 50 ቁጥር 10 ላይ ያለ ቃል ነው። በዚህ ዕለት ቤተ ክርስቲያናችን የምታውጀው ቅድም በቅዳሴው ላይ በዲያቆኑ ሲሰበክ የሰማችሁት ቃል ነው። እንደ እግዚአብሔር ፈቃድ ንጹሕ ልብን ፍጠርልኝ በሚለው ርዕስ ለትንሽ ደቂቃ እንነጋገራለን። ቀደምት አባቶቻችንን ያስተማረ የመራ የመከረ በቃሉ ሁሉን የጎበኘ ብርሃን ሆኖ የመራቸው ጨለማውን የገፈፈላቸው የብርሃን አምላክ እግዚአብሔር ዛሬ በዚህ ርዕስ እኛንም እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሆንልን። ሁላችሁም በአንድነት አቤቱ በሉ። ንጹሕ ልብን ፍጠርልኝ። ይህ ቃል የዳዊት ቃል ነው። ነቢየ እግዚአብሔር ልበ አምላክ የተባለው ዳዊት ይህን የተናገረበት ጊዜ የፈተናው ጊዜ ነበረ። በመከራ ሰዓት የቀረበ ጸሎት ነው። በሰቆቃ ውስጥ ሆኖ የጸለየው ጸሎት ነው። ከባድ ፈተና ወድቆበት ከዙፋኑ ወርዶ ማቅ ለብሶ በውድቀቱ አዝኖ እያለቀሰ የጸለየው ጸሎት ነው። በፈተና የቀረበ በመከራ ውስጥ የቀረበ ዝማሬ ነው። ነቢየ እግዚአብሔር ዳዊትን የሰማው አምላክ እኛንም ይስማል። አቤቱ ንጹሕ ልብን ፍጠርልኝ። ነቢየ እግዚአብሔር ዳዊት ለምን ይሄን ጸለየ? የፈተናውና የመከራውስ ጊዜ ምን ነበር የሚለውን ከማየታችን በፊት ቅዱስ ዳዊት የጸሎቱ ርዕስ ወይንም ዋና ጉዳይ አድርጎ ያቀረበው ንጹሕ ልብን ፍጠርልኝ ነው። በመሰረቱ እግዚአብሔር ከአካላችን መካከል ወይም ሰውን ለመቀደስ ለመባረክ ሰውን የሱ ለማድረግ የሚጠይቀው ጥያቄ ቢኖር ልብ ነው። ልብ የእግዚአብሔር ቁልፍ ነው። ልብ የእግዚአብሔር መቀመጫ ዙፋን ነው። ልብ ለሰው ልጅ ለድርጊቱም ለሐሳቡም መሰረታዊ ነገር ነው። በልብ የታሰበው የተጸነሰው በቃል ይነገራል፣ በድርጊት ይፈጸማል። ስለዚህም ነው ጥበበኛው ሰለሞንም ልጄ ሆይ ልብህን ስጠኝ፣ ዓይኖችህ መንገዴን ይውደዱ ያለው መጽሐፈ ምሳሌ 23 ቁጥር 36 ልጄ ሆይ ልብህን ስጠኝ፣ ዓይኖችህም መንገዴን ይውደዱ። እግዚአብሔር ልንሰጠው የሚፈልግ ሊያየው የሚፈልግ ሊመዝነው የሚፈልግ ልባችንን ነው። ውጫዊ ማንነታችንን አይደለም፣ ልብሳችንን አይደለም፣ ገናና የሆነውን በክብር የታጀበውን ስማችንንም አይደለም። እግዚአብሔር ልባችንን ይፈልጋል። ልባችንን እንድንሰጠው ይፈልጋል። ልባችንን ከሰጠነው ዙፋኑ ይሆናል። ነገሮች ሁሉ ቁጥር
በቁጥጥር ስር የሚውሉት በልብ ነው። የሰው አስተሳሰቡ፣ አመለካከቱ በአጠቃላይ ወደ ድርጊት ያልተለወጠው ጽንሰ ሐሳብ ሁሉ የሚወጣው ከልብ ስለሆነ ነው። ልጄ ሆይ ልብህን ጠብቅ ተብሎም ተነግሯል። ስለዚህ እግዚአብሔር ልብን ይመዝናል፣ ልብን ይፈልጋል፣ ልብን ያያል። በሌላ ስፍራ ላይ እስመ ሰብእሰ ይሬኢ ገጸ ወእግዚአብሔርሰ ልበ ይሬኢ፣ ሰው ፊትን ያያል፣ ሰው ውጫዊ ነገርን ያያል፣ ሰው አለባበስን ያያል። በአለባበሱ ሰውን ያከብራል፣ ሰውን ይመዝናል፣ ስፍራ ይሰጣል። የሰው እይታ ውጫዊ ነው። የሰው እይታ ልብስ ነው። የሰው እይታ ስም ነው። የሰው እይታ እውነት ይሁንም አይሁን ውጫዊው የሚነገረውን ሌላ የሚለውን ከማየት የተነሳ ነው። እግዚአብሔር ግን ምናችንን ያያል? ልባችንን ያያል። ልባችንን ይፈልጋል። ነገር ሁሉ የሚጀምረው ከልብ ነው። ስለዚህ ንጹሕ ልብን ፍጠርልኝ አለ። በውስጤ የቀናውን መንፈሴን አድስ አለ። ሰው የሚባለው ሥጋ፣ ነፍስ፣ መንፈስ ነው። እነዚህ የተዋሃዱለት ነው ሰው የሚባለው። የእነዚህ ሚዛን የተጠበቀለት ነው ሰው የሚባለው። የሰው መንፈስ ደግሞ ቀና የሚሆነው ቅን አሳቢ የሚሆነው የሰው መንፈስ የእግዚአብሔር መንፈስ ማደሪያ ሲሆን ነው። የሰው መንፈስ የተባረከውን ነገር የሚያሳስበን ምን ሲሆን ነው? የእግዚአብሔር መንፈስ ማደሪያ ሲሆን ነው። መንፈስ ቅዱስ በእኛ ሲያድርብን መንፈሳችንን ይባርካል። መንፈሳችንን የቀና ያደርገዋል። አስተሳሰባችንን ይባርካል። እንድንመዝነው ያደርገናል። ማስተዋልን ይሰጣል። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዘመን ቤተክርስቲያን የምታውጀው የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ ያሳስባችኋል፣ ሁሉን ያሳስባችኋል፣ እውነትን ያሳያችኋል፣ ወደ እውነትም ይመራችኋል፣ እውነትን እንድትናገሩ ያደርጋችኋል ያለው። ስለዚህ ያ የእግዚአብሔር መንፈስ በእኛ ሲያድር መንፈሳችን የቀና የረታ ቅን ይሆናል ማለት ነው። እትግድፈኒም ቅድመ ገጽ ከፊትህም አትጣለኝ አለ። ሰው የጣለውን እግዚአብሔር ያነሳል። ሰው የሰበረውን እግዚአብሔር ይጠግናል። እግዚአብሔር የጣለውን ግን ማን ሊያነሳ ይችላል? ነቢየ እግዚአብሔር ዳዊት የልቤ ሰው እንደ ልቤ ሰው የተባለለት ዳዊት ይሄንን የጸለየው በመከራ ውስጥ ሆኖ ነው ብያችኋለሁ። በፈተና ውስጥ ሆኖ ነው። ፈተናው ምን ነበረ? እግዚአብሔር ግን በዛ በመከራ ውስጥ የጸለየውን ጸሎቱን ሰምቶ ምሮታል፣ ተቀብሎታል፣ ባርኮታል። በመጨረሻም ጌታችን መድኃኒታችን ኢየሱስ ክርስቶስ በሐረገ ትውልዱ እንኳን አባት ሆኖ እንዲቆጠር አድርጎታል። ወልደ ዳዊት ተብሎ ተጠርቷልና ፈተናው ምን ነበረ? ዳዊት ንጉሥ ነው እንደምታውቁት፣ ገናና ንጉሥ፣ እግዚአብሔር ያከበረው፣ እግዚአብሔር ያነሳው፣ በእስራኤል ላይ ከፍ ከፍ ያደረገው ንጉሥ ነው። ነቢይም ነው። ሁሉ የተሰጠው ነው። ነገር ግን ወደቀ። በደንብ አስተውሉ። ክብሩ ዝናው ያለው ነገር በአንድ ወቅት ላይ ምንም ሳያጣ እግዚአብሔር ምንም ሳያሳጣው ምንም ሳይጎለው ሁሉ የሞላለት ሁሉ ያለው ከሁሉም በላይ የሁሉ ባለቤት የሆነው እግዚአብሔር አብሮት እያለ በኃጢአት ወደቀ። አንደኛ ሳሙኤል መጽሐፍ ምዕራፍ 11 እና 12 ላይ በሰፊው ተመዝግቦ እንደምታገኙት ዳዊት ሁሉ እያለው የአንድ ድሃ ምስት ቀማ። የአንዱን የድሃው ምስት መቀማት የመጀመሪያው ኃጢአት ሲሆን በዚህ ኃጢአት ግን ድሃውንም ኦርዮን የተባለውን ጀነራል አስገደለ። አንደኛው ኃጢአት ለሌላኛው ኃጢአት ያቀብላል። የንጹሕን ሰው ደም አፈሰሰ። እየሰማችሁኝ ነው? የመጀመሪያው ኃጢአት ለሁለተኛው ኃጢአት፣ የአመንዝራነት የዝሙት ኃጢአት ለግድያ ኃጢአት አሳልፎ ሰጠው።
ኃጢአቱን ለመደበቅ ስል ሌላ ኃጢአት ሰራ። ከቤርሳቤህ የወለደው ልጅ ሲጸነስ ወይንም አረገዝኩ ስትል ያን ለመደበቅ በጦር ሜዳ የነበረውን ሰው ኦርዮንን እንዲገደል አደረገ። የግድያው ሁኔታ በጣም እጅግ የሚያሳዝን ነው። እግዚአብሔርን ያስቆጣው የማንም ንጹሕ ደም እንዲፈስ የማይፈልግ እግዚአብሔር፣ የድሆች ጠበቃ እግዚአብሔር፣ ጉልበት ለሌላቸው ጥብቅና የሚቆም እግዚአብሔር ንጹሕ ደም ይፈስ ዘንድ አይፈቅድም፣ ዝምም አይልም። ገዳዮች እግዚአብሔር ዝም ያለ ቢመስላቸው የቀን ጉዳይ የጊዜ ጉዳይ እንጂ ፍትህን የሚሰጥ እግዚአብሔር፣ በተለይም ለድሆች ዝም የማይል እግዚአብሔር ይቀጣል፣ ይበቀላል። በጣም የሚገርመው ኦርዮን ከጦር ሜዳ ሲመጣ በጦር ሜዳው ላይ የእግዚአብሔር ታቦት ነበረች። ሰራዊቱ ሁሉ እዛ ነበረ። ንጉሡ ግን በዙፋኑ ነበረ። ከዛ አስጠርቶት በብልሃት አምጥቶ ከምስቱ ጋር እንዲያድር ፈልጎ ሲያስጠራው ኦርዮን ግን በንጉሡ ቤት ደጃፍ ከጠባቂዎቹ ጋራ ተኛ ይላል መጽሐፍ። ተጠርቶ ሲጠየቅ ለምን ወደ ቤት አትገባም፣ ቤት አታርፍም ሲባል የተናገረው ነገር ልብ የሚነካ ነው ወገኖቼ። ምንድን ነው ያለው? ንጉሥ ሆይ የእግዚአብሔር ታቦት በጦር ሜዳ በሜዳ ላይ ሰራዊቱ በሜዳ ላይ ሰፍሮ ወድቆ እኔ እንዴት እቤቴ ገብቼ በአልጋዬ እንዴት እተኛለሁ? ምን አይነት ደስታ ነው ያለኛል? ስለዚህ ንጉሡ ቃል አልተቀበለም። ንጉሡ በዚህ ቃል መመለስ ነበረበት። ይሄ ቃል ግን የንጉሡን ልብ መንካት ነበረበት። አልነካም ወገኖቼ። ኃጢአት ልብ እንዳይነካ ያደርጋል። ድንጋያማው ልብ አይነካም እግዚአብሔር ካልነካው። ድንጋያማው ልብ አይሰማውም። የሚነካ ቃል ነበረ። የእግዚአብሔር ታቦት በሜዳ ላይ ሰራዊቱ በጦር ሜዳ ሆኖ እኔ ምን አይነት ደስታ ነው ያለኝ? ከየት ነው ቤቴ ገብቼ ከምስቴ ጋር መሰኛው አለ። ንጉሡ አልተሰማውም። ይልቁንም የፈለገው መንገድ ስላልተሳካለት፣ የተጠበበው ጥበብ ስላልተሳካለት ወደ መግደል አለፈና ትእዛዝ ሰጠ። ለዋናው ጄኔራል ትእዛዝ ሰጠ። ኦርዮን ሲመጣ ከፊት አስቀድሙ፣ በተፋፋመው ጦርነት እናንተ ሽሹ፣ ይመታ የሚል ትእዛዝ ተሰጠ። ወገኖቼ ኃጢአት ያስጨክናል። እግዚአብሔር በምሕረቱ ያስበን። ተገደለ። ስለዚህ በንጹህ ደም መፍሰስ ምክንያት እግዚአብሔር ተቆጣ። ነቢዩ ናታንን ወደ ዳዊት ላከ። የምታውቁት ታሪክ ነው፣ አስተውሉ። በዚህ ታሪክ ውስጥ ራሳችንንም አገራችንንም ቤተክርስቲያናችንንም ሕዝባችንንም ማየት እንድንችል ነው። ጊዜያችንን ማየት እንድንችል ነው። ነቢዩ ናታንን ወደ ዳዊት ላከ። ማን? እግዚአብሔር። ነቢዩ መጣና በምሳሌያዊ አነጋገር ንጉሥ ሆይ አንድ ባለጸጋ ነበረ፣ የማይቆጠር ስፍር የሌለው ሀብት ያለው። ያ ባለጸጋ በሚኖርበት ቦታ ደግሞ ጎረቤቱ ድሃ ነበረ። ድሃው ግን አንድ በግ ነበረችው። የባለጸጋው በጎች፣ ፍየሎች፣ ከብቶች አይቆጠሩም። ይህ ባለጸጋ እንግዳ በመጣበት ጊዜ ያ ሁሉ እያለው የማይቆጠር ሀብት እያለው የድሃውን በግ አርዶ እንግዳውን አስተናገደ። ምን ይመስልሃል አለው። ማን ነው? ነብዩ ነው። ማንን? ዳዊት። እንዲህ ብሎ ተቆጣ። ዳዊት ተቆጣ። ይሄ የሞት ልጅ ነው አለ። የሞት ልጅ ማለት መሞት አለበት። ትልቅ ወንጀል ነው የሰራው።
እሱ ብዙ እያለው እንዴት የድሃውን በግ አርዶ ያበላል? እንዴት ድሃውን ይነጥቃል? ይሄማ በደለኛ ነው አለ። ንጉሥ ሆይ ያ ሰው እኮ አንተ ነህ አለው። ከእግዚአብሔር የተላከ ነዋ። እግዚአብሔር አገልጋይ አይፈራም። እግዚአብሔር ነብይ ነው። ተልኮ ነው የመጣው። ያ ሰው እኮ አንተ ነህ። የሞት ልጅ ያልከው ሰው እኮ አንተ ነህ። ወንጀሉ ከባድ ነው መሞት አለበት ያልከው እኮ አንተ ነህ። ቤትህ ደጃፍህ ሞልቶ ምንም ሳይጎልህ ሁሉ እያለ የድሃውን የኦሪዮንን ምስት የቀማ እሱንም ያስገደልክ አንተ እኮ ነው አለው። ከዚህ በኋላ ምን ይላል ዳዊት? ወገኖቼ ወደ ራሱ ተመለሰ። እግዚአብሔር በዛ ኃጢአት ምክንያት ጦርነት አስነሳበት። ጦርነቱ የተነሳው ከውጭ ሀገር አይደለም። ጦርነቱ የተነሳው ከባዕዳን አይደለም። ጦርነቱ ከቤቱ ተነሳ፣ ከገዛ ልጁ ተነሳ። እግዚአብሔር ሲቆጣ አርጩሜ አይቆርጥም አይደለም የሚባለው። ከውጭ የመጣ ጦርነት ሳይኖር ሌላ ጠላት ሳይኖር ከቤቱ የገዛ ልጁ እንዲነሳበት አድርጎ በገዛ ልጁ ተሰደደ። በዚህም ጊዜ ነበር የቅድሙን ያየነው የደብረ ዘይቱን ተራራ እየወጣ እያለቀሰ ራሱን ተከናንቦ ሰው ማየት አልቻለም። ኃጢአት ያው ያሳፍራልና ተከናንቦ ጫማውን አውልቆ በእግሩ ያገናናው ንጉሥ ከዙፋኑ ላይ ወርዶ እያዘነ እያለቀሰ የደብረ ዘይቱን ተራራ እየወጣ አቤቱ ንጹሕ ልብን ፍጠርልኝ፣ አቤቱ በሌላው ደም የማይታጠብ ንጹሕ ደም የማያፈስ በኃጢአት እንዲወድቅ የማያሳስብ ንጹሕ ልብን ፍጠርልኝ እባክህን። መንፈሴን የቀናውን መንፈስ ቀና የሚያሳስበውን የቀናውን መንፈስ በውስጥ ያድስ ብሎ ጸለየ። እግዚአብሔር ግን ከቀጣው በኋላ ጸሎቱን ሰማ፣ ጸሎቱን ተቀበለ። እሱ ሲመለስ እግዚአብሔር ተመለሰለት። እግዚአብሔር ይመለስልን። ዳዊት ሲመለስ እግዚአብሔር ተመለሰለት። ጩኸቱን አደመጠ። ከስደት በኋላ ከብዙ ሐዘንና ሰቆቃ በኋላ ወደ ዙፋኑ መልሶታል። እሱን የሰማ እግዚአብሔር ይስማን። ወገኖቼ ዛሬ ንጹሕ ልብን ፍጠርልን ስንል ዘመናችንና ጊዜያችንን ካየን ዛሬም የንጹሐን ደም ይፈሳል። ዛሬም ድሆች ያለቅሳሉ። ዛሬም ጉልበት የሌላቸው ይጠቃሉ። ጉልበተኞች ያጠቃሉ። ገዳዮች ይገላሉ። ጦርነት አለ። ነገር ግን እዚህ ጋር ቆም ብለን ማሰብ ያለብን ዳዊት ላይ ጦርነቱ የተነሳው ከገዛ ቤቱ ነው፣ ከገዛ ልጁ ነው፣ ከገዛ ቤተሰቡ ነው። ዛሬም የምንሰቃይበት የምንጎሳቆልበት ነገር ቢኖር ከየት ነው ብለን መጠየቅ አለብን። ዛሬም በትዕቢት የተሞላ ልብ፣ በክፋት የተሞላ ልብ፣ አዎ የሚያሳስበን ክፋትን ነው፣ የሚያደርሰንም ከውድቀት ነው። ሌላውን ማሰብ የማንችል ዝናችንና ክብራችንን ፍላጎታችንን ለማሟላት ስንል ሌላውን የምንገፋው፣ ሌላውን የምናፈናቅል፣ ሌላውን የምንበድል ይህ ሁሉ የክፋት የትዕቢት ልብ ነው። አቤቱ ንጹሕ ልብን ፍጠርልን ብለን ልንለምን በአምላካችን ፊት ልንወድቅ ይገባል። ሌላው ታላቁ ነገር እዚህ ላይ የምናየው እግዚአብሔር ግን ገዳዮችን ዝም የማይል አምላክ ነው። እግዚአብሔር በሉ ነፍሰ ገዳዮችን ዝም አይልም። እግዚአብሔር ይፈርዳል። እግዚአብሔር ለድሃ አደጎቹ ይፈርዳል። የሕፃናት አምላክ፣ የአዛውንት አምላክ፣ የደካሞቹ አምላክ ጥብቅና ይቆማል። ዛሬ ደማቸው ለሚፈሰው በሐዘን በሰቆቃ ውስጥ ላሉት እግዚአብሔር መጽናናትን ይስጥልን። ወገኖቼ
ምናልባት በርቀት ዜና ብቻ የምንሰማ እኛም እዛ ውስጥ እንዳለን እናስብ። ማዶ ላይ የምናየው ነገ ምናልባት አናውቅም፣ እኛም ጋር ሊሆን ይችላል። የምናደርገው ነገር የመጀመሪያው ነገር ከእግዚአብሔር ጋር ያለ ግንኙነታችንን ማጥበቅ ነው። የሰው ጥላቻ፣ የሰው መግፋት፣ የሰው መግደል ቀላል ነው ወገኖቼ። የሚከብደው ግን ከእግዚአብሔር ጋር ስንጣላ ነው። የሚከብደው ግን እግዚአብሔር ስጥለን የሚያነሳን ስለሌለ ከእግዚአብሔር ጋር ያለ ግንኙነታችንን ማጥበቅ ነው። ሶስት ነገሮችን ልናገርና ልጠቅልለው። ዳዊት ለሰራው ኃጢአቱ፣ ላደረገው በደል እግዚአብሔር ይቅር እንዲለው እንባውን እንዲያጥብለት ሶስት ነገሮችን አድርጓል። ምክንያቱም ለዛ ያበቃው በደሉ ነው። በመዝሙር 118 ቁጥር 136 ላይ ምንድነው የሚለው? ሕግህን አልጠበቅኩምና፣ ያችሁ ሕግህን አልጠበቅኩምና በድያለሁ ይላል። ሕግን አለመጠበቅ ኃጢአት ነው። ሕግን ኃጢአት ደግሞ መሰደድ ነው። ኃጢአት ከእግዚአብሔር መለየት ነው። ኃጢአት ምንድን ነው? ከእግዚአብሔር መለየት ነው። ከሱ እንዳንለይ ቸርነቱ ይጠብቀን። በጣም መጸለይ ያለብን ከሱ እንዳንለይ፣ ከሱ እንዳንጣላ ቸርነቱ ይጠብቀን። ስለዚህ ሶስት ነገሮችን ያደረገ ስንል የመጀመሪያው ነገር ከተነገረው በኋላ ኃጢአተኛ መሆኑን አምኖ መቀበል ነው። የሰራውን ኃጢአት አምኖ መቀበል ነው። ይሄ እኮ ታላቅ ነገር ነው። ምክንያቱም ሰዎች ስህተታቸውን ካመኑ ስህተት ይታረማል። እግዚአብሔር የወደቀውን ያነሳል፣ ሰባራውን ይጠግናል፣ ይቅር ይላል። ስህተትን አለማመን ለሌላኛው ኃጢአት ያዘጋጃል። ስህተትን በማመኑ አንደኛ ምንድን ያደረገው? ጫማውን ወለቀ። በቃ ከዙፋኑ ወረደ፣ አዘነ፣ ኃጢአቱን ሰሚት አደረገ። እነኛ ወገኖቼ የእግዚአብሔር ይቅርታ የሚደረግልን የመጀመሪያው ምሕረቱ ይቅርታው የሚደርሰን መቼ እንደሆነ ታውቃላችሁ? አዎ በድያለሁ፣ ሕግህን ተላልፌአለሁ፣ አምላኬ ሆይ ንጹሕ ልብ ፍጠርልኝ። ንጹሕ ልቤን አድሰው ማለት ነው። በየጊዜው እግዚአብሔር ንጹሕ ልብ አይፈጥርም። ይህን የቆሸሸውን ልቤን አጽዳልኝ ማለት ነው። በኃጢአት በበደል የቆሸሸውን ልቤን አጽዳልኝ ማለት ነው። አምኖ መቅረብ ነው። ሁለተኛው ተከናነበ ይላል። ተከናንቦ ነበር እያለቀሰ ሲሄድ የነበረው። ምንድነው ክንብንቡ? አዎ ኃጢአት አንገት ያስደፋል። ኃጢአት እኮ አሳፋሪ ነው። ከመጀመሪያው ሰው ከአዳም ጀምረን ብናይ የተሸሸገው መቆም ስላልቻለ ነው። ኃጢአት ሲሰሩት ያስደስት ይሆናል፣ ከሰሩት በኋላ ያሳፍራል፣ ያሸሻል፣ እንዲሸሸግ ያደርጋል። ግን ከማን መሸሸግ ይቻላል? ከማንስ መደረቅ ይቻላል? ከሰዎች ይቻል ይሆናል። ከማንስ መሰወር ይቻላል? ከማን መሰወር አይቻልም? አቤት! ከማን መሰወር አይቻልም? ከእግዚአብሔር መሰወር አይቻልም። እንዲህ አለ እሱ ራሱ በመዝሙር 19 ላይ እሱ ራሱ እንዲህ አለ፣ ከአንተ ወዴት እሄዳለሁ? ወዴት እሸሻለሁ? ወዴት እደርሳለሁ? በሲኦልም እንኳን ቢወርድ አንተ በዛም አለ፣ በገነት ብሄድ አንተ በዛ አለ፣ በላይም ታችም አለ፣ አንተ የሌለበት ስፍራ የለም። ከማን ይሸሻል? ሞኞች ዛሬ እግዚአብሔር አያንም ብለው ሌላውን የሚገፉ የሚገሉ፣ በደል የሚሰሩ፣ ሞትን የሚደግሱ፣ ጥላቻን የሚጠነስሱ፣ በሰው የሚነግዱ ቢኖሩ እግዚአብሔር ፍርዱን እስኪሰጥ ነው። የትም አያመልጡም፣ የትም አይሸሸጉ፣ የትም ሊሰወሩ አይችሉም። ሁሉን የሚያይ እግዚአብሔር ያያል። ስለዚህ ኃጢአት ስለሚያሳፍር ዳዊት ምን አደረገ? ተከናነበ ነው የሚለው። ተከናነበ። አዎ ዛሬ
ዳዊት ጫማውን እንዳወለቀ እግዚአብሔር የግል ኃጢአታችንን፣ የጋራ ኃጢአታችንን፣ የጋራ በደላችንን በሀገር ደረጃ በቤተ ክርስቲያን ደረጃ የወረደብን ይቅርታ እንዲመጣልን የበደል ጫማችን መውለቅ አለበት። የክፋት ጫማችን መውለቅ አለበት። ይሄ ወገኖች ለሁላችንም ነው። ለውሉደ ክህነት ለካህናት፣ ለውሉደ ጥምቀት ለምእመናን አንዳችን ወደ አንዳችን ጣት የምንቀስረው ቀርቶ ሁላችንም በድለናል። እንደ ሀገር በድለናል። ምናልባት መሪዎቻችን ናቸው ልንል እንችላለን። እነሱ ብቻም አይደሉም፣ እኛም አለንበት። ለመፍረድ ፍርዱን ለእግዚአብሔር እንስጠውና የበደል የጥላቻ የውሸት የሐሰት ጫማ መውለቅ አለበት። እሱን አውልቀን ነው አቤቱ ንጹሕ ልብን ፍጠርልን የምንለው። ከዛ በኋላ ደግሞ የምንሸሸግበት ክንብንባችን ልብሳችን ማንም አይደለም፣ ስለኛ በመስቀል ላይ ያፈሰሰው የመድኃኔ ዓለም ክቡር ደም ነው። የሚሸፍነን እሱ ነው። ከኃጢአት የሚሸፍነን እሱ ነው። ጠላታችንን የሚጋርድ እሱ ነው። ከፊቱ የሚያቆመን እሱ ነው። ለዚህ ነው አባ ጊዮርጊስ ልብስ ንጹሕ አለ። ንጹሕ ልብስ የሚሸፍን የሚጋርድ ሰዎች ያልፈተኑት ያልሰሩት እሱ ስለኛ ልብስ ሆኖ የመጣ የለበስነው ብሎ የተናገረው ክርስቶስ የእግዚአብሔር ልጅ የድንግል ማርያም ልጅ መድኃኔ ዓለም ክርስቶስ ነው። ክብርና ምስጋና ይግባው። ልብሳችን እሱ ነው። የሚሸፍነን እሱ ነው። የጌጥ ልብሳችን እሱ ነው። የመዳን ልብሳችን እሱ ነው። አየህ፣ ዳዊት የራሱን ልብስ ነበር የተከናነበው። እኛ ግን ዛሬ የምንሸፈንበት የምንሰወርበት የጌታችን የኢየሱስ ክርስቶስ የከበረው ደሙ ነው። በደሙ ሸፍነን ከኃጢአት የምንለይበት ኃይል የሚሆነን በጠላቶቻችን ፊት ብርታት የሚሆነን ጽናት የሚሆነን እሱ ነውና በከበረው ደሙ ሸፍኖ በዓለም ሳንታለል በጠላቶቻችን እጅም ሳንወድቅ በምሕረቱ ተጠብቀን በቸርነቱ ታጥረን ለመንግሥቱ እንዲያበቃን የእሱ ቅዱስ ፈቃዱ ይሆንልን። ሦስተኛው የደብረ ዘይትን መንገድ የወጣው እያለቀሰ ነው። እግዚአብሔር ልቅሶን ይሰማል። እግዚአብሔር ጩኸትን ያደምጣል። ወገኖቼ በእያንዳንዳችን ያለው የልባችን በር ቢከፈት ስንት ነገር አለ። ሳናለቅስም እኮ አጉረምርመን ነገር ግን በፊቱ ወደቅን ጊዜ እግዚአብሔር የሰማን ስንት ነገር አለ። ግን እዚህ ጋር ጥያቄ አለ። ይህን ጥያቄ ዛሬ እንድታስቡ እፈልጋለሁ። አቤቱ ንጹሕ ልብን ፍጠርልን እያል አንድ ጥያቄ አለ በሰው ልብ ውስጥ ያለው። እሱ ምን መሰላችሁ? እኛ ኦርቶዶክሳውያን በኦርቶዶክሳዊ ተዋሕዶ ቤተክርስቲያን 24 ሰዓት ይጸለያል። 24 ሰዓት አምልኮ አለ። 24 ሰዓት ጸሎት፣ 24 ሰዓት ስግደት የማይቋረጥ ዓመት እስከ ዓመት አይደለም እንዴ? በኢትዮጵያ ምድር ብቻ አይደለም፣ በዓለሙ ዙሪያ ሁሉ ይሄ አለ። የኢትዮጵያ ቤተክርስቲያን ነው ያልኳቸው። ሌሎች አብያተ ክርስቲያናት ቢኖሩም በሰዓት ርዝመትም ይሁን በጸሎት አይነትም ይሁን አንድም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚመስል የለም። እነኛ ቀኑና ሌሊቱን በስብሐተ እግዚአብሔር የሚያድር የሚውል የለም። ስለማውቀው ስላየሁት ነው የምነግራችሁ። ታዲያ ጥያቄው ምንድን ነው ካላችሁ፣ ለምንድን ነው ያልተሰማን? አንዱ ይሄ ነው። ለምንድን ነው የጠላት ታርጌት የምንሆነው? ለምንድን ነው ኢትዮጵያ የምትባለውን አገር ሁሉም በጥላቻ የሚመለከታት? ለምንድን ነው ኦርቶዶክሳውያን የጠላት ታርጌት የሚሆኑት? መልሱ ብዙ ሊሆን ይችላል። ያልተሰማን የሚለውን ግን እንድታሰምሩበት እፈልጋለሁ። ያልተሰማን ለምንድን ነው? እግዚአብሔር የማይሰማ ሆኖ ነው? አይደለም። ጨካኝ ሆኖ ነው? አይደለም። በእውነት የሆነው ሁሉ እየሆነ ያለው ሁሉ እሱ ስለፈቀደ ነው። ለምን?
ይህን ጥያቄ ልንጠይቅ ይገባል። ምናልባት ሌላ መልስ ሊኖራችሁ ይችላል። ዛሬ እንድትይዙልኝ ብፈልገው ራሴን ጨምሮ እኛም ካህናቱም እናንተም ምዕመናን ሁላችንም በንጹህ ልብ የምንሰዋው መስዋዕት በንጹህ ልብ የምንቀርብበት በንጹህ ልብ የምንጸውተው መስዋዕት በንጹህ ልብ የምንታዘዘው ትእዛዝ ከቅድመ እግዚአብሔር ይደርሳል፣ ጥያቄ የለውም። ነገር ግን በንጹህ ልብ ነው ወይ? እግዚአብሔር በምሕረቱ ያስበን። ምንም አንሸፋፍንም። ከራሴ ጀምሮ በእግዚአብሔር ፊት በበቀል በክፋት የተሞላ ልብን ይዘን ብንጸልይ ጸሎት እንዴት ይሰማል? ይቅርታ የሌለው ልብ እንዴት ያመልካል? ፍቅር የሌለው ልብ እንዴት ያመልካል? እግዚአብሔር ፍቅር ነው። ስለዚህ እንደ ነቢየ እግዚአብሔር እንደ ዳዊት አምነን ማለት በደለኞች መሆናችንን ተስማምተን አቤቱ ንጹሕ ልብን ፍጠርልን ማለት ይገባል። የዛን ጊዜ እግዚአብሔር ፊቱን ወደኛ ይመልሳል። ፊቱን ወደኛ ይመልስልን። ሲውላችሁ አንዴ አቤቱ በሉ ንጹሕ ልብን ፍጠርልን፣ ቀናውን መንፈስ በውስጣችን አድስ፣ ከፊትህ አትጣለን፣ ምድራችንን ፈውስ፣ ምሕረትህ ፈጥኖ ያግኘን። በድለናል፣ አልበደላችሁም? ስለዚህ በድለናል። እግዚአብሔር አምላክ ሆይ አንተ በምትፈልገው መንገድ፣ አንተ በምትጠይቀን መንገድ አላመለክንህም። ስለዚህ ንጹሕ ልብን ፍጠርልን፣ ለምድራችን ፈውስ፣ ለሕዝባችን ምሕረትን ስጥ። አቤቱ በገዳዮቻችን ፊት አንተ ቁም፣ ምሕረትህ እንዲጠብቀን ቸርነትህም እንዲከልለን እንለምንሃለን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን።